ቤተሰብ እዚህ ጋራ ብር ይታያቸዋል። እዚህ ጋር እኔ $76 ከ68 ሳንቲም ሰርቼ አውጥቻለሁ ማለት ነው። ከዚህ ቀደም $76 ከ68 ሳንቲም ማለት ነው። ኦኬ እዚህ ጋራ እንግዲህ አሁን የሰራሁት የብር መጠን እዚህ ጋር ይታወቃቸዋል። አሁን ይሄንን ብር እኔ ማውጣት እችላለሁ፣ ግን ትንሽ ከፍ እንዲልልኝና ምንዛሬው አሪፍ እንዲሆንልኝ ፈልጋለሁ። ይሄንን ብር የማውጣው በዚሁ በዱባይ ድርሃም ስለሆነ ብሩ ደግሞ ከፍ ሲል ወደ ኢትዮጵያ ስትልኩት ምንዛሬው አሪፍ እንደሆነ ታውቃላችሁ። እዚህ ጋር ስትሰሩ $10 ጀምራችሁ ማውጣት ትችላላችሁ ማለት ነው። እዚው $10 ጀምራችሁ ይሄንን እንዴት ነው የሚሰራው ለምትሉ አሁን ስቴፕ ባይ ስቴፕ አሳያችኋለሁ። ይሄውላችሁ ግን የሚወጣው በፔፓል ነው። ፔፓል ግዴታ ነው ማለት ነው ጋይስ። አንድ ፔፓል ለአንድ ሰው ነው። አንድ ሰው በአንድ ፔፓል ብቻ ነው ማውጣት የሚችለው። ስለዚህ ይሄንን ስራ የሚሰራው ይሄውላችሁ እዚህ ጋር ነው። ባይዘዌ እኔ ከጀመርኩት በጣም ቆየት ብያለሁ። ቆየት ማለት የሚያስታውቀው ምንድነው? ይሄውላችሁ እዚህ ጋራ ሌቭሌን ማየት ትችላላችሁ። 1200 ምናምን ሌቭል ላይ ነው ያለሁት። ኦኬ እዚህ ጋራ በስነ ስርዓት በሰራችሁ ቁጥር ሌቭላችሁ ያድጋል። እዚህ ጋራ ደግሞ የሰራሁት ኮይን አለ እዩ፣ በቀይ ያሰመርኩበት ከላይ ኮይን አለ። ኦኬ እዚህ ጋራ ደግሞ ኮይኑ የራሱ የሆነ ገንዘብ ያስቀምጣል ማለት ነው። እዚህ ጋራ ይሄውላችሁ $17 ከ88 ሳንቲም አለኝ ማለት ነው። ኦኬ እዚህ ጋር ደግሞ በኮይኑ ስንት ነው ያወጣሁት? $16 አውጥቻለሁ። በዚህ በሰበሰብኩት ፖይንት ነው ወይም ኮይን ማለት በዚህ አውጥቻለሁ። ኦኬ ወደ አሰራሩ እንሄድ። ኦኬ እዚህ ጋራ ይሄንን መኪና ወይም ይሄንን ስራ ለመስራት ምን ያስፈልጋል? እዚህ ጋራ ነዳጅ ግዴታ ያስፈልጋል። ነዳጁን እናንተ አይደላችሁ የምትሞሉት፣ እራሱ ይሞላል ማለት ነው ድርጅቱ። ስለዚህ አሁን ቀጥታ ወዴት እንሄዳለን? እቺን ነክተን መኪናውን በስነ ስርዓት መንዳትና እዚህ ጋራ የሚሰጠንን ኮይን መሰብሰብ፣ ግን አለመጋጨት። ከተጋጫችሁ ሌቭላችሁ አያድግም። ይሄው ከታች በቀይ ምልክት ያደረኩባትን ጠቅ አደርጋለሁ። ድምጽ ልቀንስ። ኦኬ ይሄውላችሁ እንደዚህ መታጠፊያ ቦታ ላይ ስትደርሱ በስነ ስርዓት ታጠፉ፣ እንዳትጋጩ። ኦኬ አብራችሁ ጣታችሁን እጥፍ አድርጉ ከእንትኑ ጋራ ማለት ነው። ኦኬ ይሄውላችሁ እንደዚህ ይመጣል። ይችል ነካለሁ። እሺ ይሄንን $100 ምናምን እንዴት ሰራሹ ለምትሉኝ ይሄውላችሁ አሁን ስቴፕ ባይ ስቴፕ አሳያችኋለሁ። ይሄው ተከታተሉ። እንደዚህ ነው። እዚህ ጋራ መኪናውን ስጫወት ይሄው እንዳትጋጩ። በነገራችን ላይ መኪና ሲመጣባችሁ ወደ ኋላ በጣታችሁ ሳብ አድርጉት መኪናውን። ኦኬ እዚህ ጋራ ገንዘቡን የሰራሁት እንዴት መሰላችሁ? የሚሰጥ ሳንቲም አለ። አያችሁ? ይሄውና እዚህ ጋራ መኪናውን በተጫወትኩ ቁጥር የሚሰጥ 10 ሳንቲም አለ፣ 20 ሳንቲም አለ፣ 30 ሳንቲም አለ። አሁን እዚህ ጋራ 20 ሳንቲም ሰጥቶኛል። 20 ሳንቲም የተኛው ነው ይችላልኝ። አሁን ይሄንን ሳትነኩ ወደ ኋላ ተመልሼ እንደገና መኪናውን እጫወታለሁ ካላችሁ ይሄ 20 ሳንቲም ያመልጣችኋል ማለት ነው። ይሄ 20 ሳንቲም ያመልጣችኋል። ስለዚህ ግዴታ እችን 20 ሳንቲም መውሰድ አለብን። 20 ሳንቲሟን፣ 10 ሳንቲሟን፣ 30 ሳንቲሙን እየለቀምኩ ነው። ኦኬ $76 ያወጣሁበት፣ አሁን ደግሞ $100 ምናምን ያለኝ ማለት ነው። ስለዚህ አሁን